ሄደ መሽቷል። ወዲህ ጨርሻለሁ። አሁን ያው ከሰዓት በኋላ ነውና ፀሐይ እስኪበርድ እየጠበቅኩ ነበር። የታችኛው በኩል እንግዲህ ትንሽ ነው እዚህ ጋር የሚቀረን። እሷን እንጨርስና በዛሬ ከቻልኩም ከዛ በላይ ሄዳለሁ። ነገ ደግሞ ሌላ የምንሰራው ቦታ ይኖራል። ሰው ይመስላል። ዛሬ ዴይቱ ትናንት እንግዲህ እዚህ አካባቢ ጨርሻለሁ። ሁለቱ ሰው አቃጥለን ነበረ እዚህ እና አፈሮችን እዚህ ጋር ትንሽ አስተካክላቸውና እዚህ አሁን ክረምትም እየቀረበ ስለሆነ ውሃው በዚህ በጎን እንዲሄድ ትንሽ አንዳንድ እንትኖችን አስተካክላለሁ። ያው ካሰብኩት በላይ ጊዜ ይወስዳል። ሳር ምናምን ሲኖር ደግሞ ከታች ውሾቹን መልሰው እንዳይቆፍሩት ድንጋይ ያደርግበታለሁ ከላይ እና ያ ነው። ፒስ አፈሩ ውሃ ከላይ ስለሚወጣ እዚህ አፈሩን ብቻውን ከምናደርገው ወደዚህ ስለሚሸረሸር ድንጋይ ትንሽ እንቆፍርና ድንጋይ እናደርጋለን። ይህንም ያክል እንትን አይታችሁ ታውቃላችሁ? ላይ ያለውን ጨርሰናል። አሁን እዚች ባህር ዛፍ አለች፣ አሳያችኋለሁ። እዚህ ጋር ከገባች ደርቃለችና ጀምሬያታለሁኝ። እየቆፈር ነው በመጥረቢያ ሳይሆን እየቆፈር እንድትወድቅ ነው የምናደርገው። ከስር እየቆፈር ስለደረቀች ኦልሬዲ አዝምማለች፣ እንጥላታለን። ዛሬ ጨርሻለሁ ብዬ አልጠበኩም። የሚወድቅ ይመስለኛል። ሊፈናጠር ስለሚችል ትንሽ ራቅ አድርገው እንትን የትናንትናው ኤሌክትሪክ ይነካው ነበረ ባይነሳ እንትን ከታች የሚመጣ መስመር አለበት። እጅ ትንሽ ውሃ መያዝ ጀምሮ ነበር። አሁን ይሄን እንዴት አድርገን ነው የምናወጣው? እንዴት ተደርጎ ይወጣል? እዚህ ጋር የጠዋት ሰራት የነበረችውን እንጨርሳለን። መተን እችን እንድፈንና እንሄዳለን። ያወጣናትን እንትን ለማለት ከተቻለ ሰየው እንቀሳቅሰዋለሁ። ካልሆነ ግን እዚሁ ሆነና ወደ ላይኛው ሰው እንዳይመሽብን። እዚህ ጋር ትንሽ ቦያ ከላይ የሚመጣውን እንትን ለማለት ይቆፈራል። እሱን ነው የማደርገው። ድንጋዮቹን ደግሞ ውሾቹ ምናምን እንዳይሉት ከላይ ላይ አደርግበታለሁ አፈሩ ላይ እሺ።
ትንሽ ነው የምትቀረን። መሽቷል። ኦልሬዲ ጨርሻለሁ እዚህ ጨረስ። ከዚህ በኋላ መሬቱን ከፍተኛ ስለሆነ እዚህ ጋር ደግሞ ድንጋይ ነው እንዳለ እና የዛሬ ይህን ይመስላል ጋይስ። በሌላ እስክንገናኝ እንግዲህ በያላችሁበት መሸሹ